የሆነ ሰዓት ያንተን ስህተት ብቻ ነው የምትለቅመው። ሴት ልጅ ያንተን ስህተት ለቅማ እነዛን ስህተቶች ላይ ፖይንት ታደርጋለች እንጂ ምን አክል እንዳስደሰስካት እሷ አታውቅም። የብሩኬ ደስታ ይበልጣል ወይንስ የአንቺ ደስታ ይበልጣል በአንቺ ልብ? በእርግጥ የኔ ደስታ የብሩኬ ደስታ ነው የምትይው፣ ግን የአንቺ ደስታ እያስበለቅሽ ነው። ጋሽዬ እኔ ደስተኛ ልሆን አልችልም፣ ይሄ ብቻ ነው ምክንያትሽ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ጠፍቻለሁ እንግዲህ ይታወቃል። ዛሬም በእህቴ ጉዳይ መጥቻለሁ ማለት ነው። የእህቴ ጉዳይ እንግዲህ እንደምታውቁት ውስብስብ ነው። በአሁኑ ሰዓት እንግዲህ እኔ መክሬ ዘክሬ እንድትቀየር አድርጌ ጸጥ ባለችበት ሰዓት ላይ እናንተ አሁንም አልተዋቿትም። እንግዲህ እጣ ወይ እድል ፈንታ ነው የሚወስነው እዚች ጋር አይደለ? ብሩኬ እንደምታውቁት በጣም ብዙ ነገር እያደረገ ነው። በጣም ብዙ መስዋዕት እያደረገ ነው። በጣም በቃ እየተሰቃየ ነው እና ድጋሚ ብሩኬ ላይ የምትወስኑ የምትፈርዱ ሰዎች ካላችሁ ለምን እንደዚህ ያደርጋል፣ ለምን እንደዚህ ያደርጋትም፣ ለምን አይመታትም ምናምን እንደነዚህ አይነት ነገሮች እኮ ማንም ሰው መብትና ስልጣን የለውም እኮ። ሀብ ደግሞ ትላንትና የሰራኸው ቪዲዮ አይቼዋለሁ። እንዲያውም እኮ ልጁ በዛ ልክ እንዲያውም ሀይሚን እኮ ነው የጠራት አይደለ እንዴ? ከዩ ጋር ሆነውም ቢያዘጋጁ የሆነ ፕሮግራም ቢያዘጋጁ እሱ ልጁ ቢኖርም ባይኖርም እሷ ካሰበችው ማዘጋጀቱ አይቀርም አይደለ? 300,000 ፎሎወር ስላገባ እንኳን ደስ አለ፣ እኔ ደስ ስላለኝ የአንተ ደስታ የኔም ደስታ ነው ብላ ከበረች። ግዴታ ፎሎወሩ ላይ መሳተፍ የለባትም። እኔ መጥቼ እንኳን ደስ አለ 300 ስለገባ ብዬ ሰለብሬት ባረገው ይሄ የባለቤትነት ስሜት አይደለም እኮ። ዩቱቡ በእኔ ዙርልኝ አላለችም። ዩቱቡ አካውንት የኔና የእሱ ይሁን አላለች። ምን አላለች? የዩቱቡ 300,000 ብር ስለገባ ደስ ስላላት የእሷን ደስታ ወይም ደግሞ የእሱ ደስታ ልታካፍል መታለች ይችልች። ያችን አይመለከታትም ስትሉ በጣም ብዙ ጊዜ ሰምቻለሁና ይቺ ልጅ ያደረገችው ነገር ምንድነው? የአንተ ደስታ የኔም ነው፣ 300 ስለገባ ደስ ብሎኛል ብላ በዛውን ሰለብሬት ለማድረግ ሞከረች። ስጦታ ይዛ መጣለች፣ ሰጠች። ትላንትና ሀብ ልጁ ያልክበት ምክንያት ግን እኔ እንዲያውም ያሰብኩትኝ አብረው ሰለብሬት አደረጉ ጀመሩ። ልጁ ደስተኛ መሆን ጀምሮ ነበር አይደለ? ስጦታ ስታረግለት እሺ ብሎ ተቀብሎ ስጦታ አድርጓል። ባይፈልግ የዛና አያደርገውም ነበር አይደለ? ሀብ እየሰማኝ ከሆነ ባይፈልግ አያደርገውም ነበር። ስጦታ ተደርጎለታል፣ ኬክ ተዘጋጅተዋል፣ ምናምን ፕሮግራሙ ላይ ተዘጋጅቶ ወደኋላ ግባ ተብሎ እንደዚህ የንጉስ ዙፋን ላይ ተቀብሎ ሊቀመጥ ሲል አካባቢ ነው አንተ ወጥተህ ጠርታት ይዘህ የመጣኸው ማለት ልጁ። ስለዚህ ይሄ ነገር እንዲያውም እሷን ነው እንጂ የበጠበጠው ሃይሚን አይደለም የበጠበጠው። ሃይሚ እንዲያውም አንድ ቀን የሚሆን የተወሰነ ከልጁ ጋር ደስተኛ ልታደርገው ሞክራ ነበርና ሃይሚ መጥታ ነው የበጠበጠችው አይደለ? ስለዚህ ልጁ እንዲያውም ጠቀማት እንጂ አልጎዳትም። አንተ እንደምታስበው አይደለም። አልመታት አልቀጠቅጣት ለመምታትም ፍላጎት አለህ ማለት ነው። ለመቀጥቀጥም ምናምን ሴት ልጅ ላይ ምናምን እጅ ለማንሳትም ትፈልጋለህ አይደለ? በጣም ነው የምታስበው የምትለየው። ይሄን የምትመክሩትም ሰዎች በጣም ነው የምትለዩት። ለምን እናንተ አታረጉትም? እሱን ከምትልኩት ለምን እናንተ አታረጉትም? ለምን አትመቷትም ታዲያ? እሷም ያለ ምክንያት እኮ አይደለም እንደዚህ የሆነች ያለችው ልጅቷ የሆነ የሚመለከታት ነገር ስላለ ውስጣዊ ነካ ነገር ስላለ የልጁ አባት እሱ እንኳን ባይሆን እዚህ ላይ ለመምጣት የፈለገችበት ምክንያት የራሷ የሆነ ምክንያት ሊኖራት ይችላል። ቤተሰቦችም ሁላችሁም የምትወስኑት ውሳኔ የምትኮሙኑት ኮመንት እያየሁት ልጅቷ አሁን የሰው ህይወት ከሚበላሽ እሱም እየተሰቃየ ነው፣ እየታመመ ነው። በድብቅ እሷን ሰርፕራይዝ ለማድረግ ደሙ እየለገሰ ነው ማለት ይቻላል። ያንን በሚጥርበት ሰዓት ላይ ሌላ በእንቅርት ላይ ጆሮ ደግፍ እንዳትሆኝበት ብዬ መክሬ አስታግቼ ልጅቷ ዝም ብላለች። በአሁኑ ሰዓት ልጅቷ ትታለታለች፣ ደግሞ ሃይሚ ትታለታለች። ቤቷ ላይ ቁጭ ብላለች ልጅቷ። እሷ ደግሞ ጭራሽ ሌላ ታሪክ ነው እየፈጠረች ያለችው። በቃ እድሜ ልኳ መግደርደር እንደምትወደው እኮ ይታወቃል። አባቷ ጋር ድረስ ሄዳ አልፈልገውም ብላ ተናግራለች። ፔሬድ በቃ የዛኔ ነው በቃ ትልቅ ስህተት እየሰራችው። በቃ እሷ ጋር እሱም ያለው ነገር ምንድን ነው? እኔ አባቷ ጋር ጋሼ ጋር መቼም ልትዋሸኝ አልችልም። ስለዚህ የምሯን ነው መረረው ማለት ነው። አንዴ ላቀፈ አስፈቅዳ ልታቅፈው ነው እያሰበች ያለችው። እንግዲህ አንድ ጊዜ ወንድ ልጅ ደግሞ ሴት ልጅ ካቆረጠች ምናምን ብለሻል። እሱም ብሎ ወንድ ልጅ ደግሞ ከቆረጠ ከባድ ነው ሊሆን የሚችለው። እንግዲህ ዛሬ ትላንትና በሰራው ቪዲዮ አይቻለው። ቤት የሚያክል ነገር ሰርቶ መስጠት በጣም በቃ ከውስጥ ያለው ፍቅር ነው። ይሄን ፍቅር ደግሞ በተራ ነገር እንዲበጠበጥ አልተፈለገም እና እህቴ ናት እንዴ ተራ
ይሄን የሚያክል ፍቅር ላይ ንፋስ ማስገባት አልነበረብሽም አንቺም። እንግዲህ ንፋስ አስገብተሻል። ያንን ነገር መከላከል አልቻልሽም፣ መቋቋም አልቻልሽም። እንደገና አንቺ አሁንም ደስተኛ ሊሆን አልችልም ነው የምትዩ። የብሩኬ ደስታ ይበልጣል ወይንስ የአንቺ ደስታ ይበልጣል በአንቺ ልብ? በእርግጥ የኔ ደስታ የብሩኬ ደስታ ነው የምትዩ፣ ግን የአንቺ ደስታ እያስበለቅሽ ነው። ጋሽዬ እኔ ደስተኛ ልሆን አልችልም፣ ይሄ ብቻ ነው ምክንያትሽ። ግን ይሄ ነገር ደስተኛ አያረገኝም፣ እኔ ደስተኛ አያረገኝም ስትይ የአንቺ ደስታ እያስቀደምሽ ነው እየሆነ ያለው ይመስለኝ። ስለዚህ ምናክል ደስተኛ ሊያደርግሽ እንደ ጣረ አይተሽዋል። ምናክል ወደፊት እየሄደ እንዳለ ያን ሁሉ ዘመን ቡታጅራ ተመላልሶ ይሄን በዚህ ኑሮ ውድነት በዚህ ሰዓት ቤት ሰርቶ ምናክል ትልቅ ስጦታ እንደሆነ ላንቺ በጣም ትልቅ ስጦታ ነው። ስጦታው ደግሞ እኔ ሌላ ባል አግብቼ ልኖርበት ምናምን እና ታዲያ ቤት ተሰጠሽ አይደል እንዴ? በስጦታ ተሰጠሽ፣ መጠቀም ካለብሽ የእሱ ፍቅር ውስጥሽ ላይ እርር እያረገሽ ከሌላ ባል አቅፈሽበት ትኖሪያለሽ። ስሜቱ ይዛን ታውቂዋለሽ። ስለዚህ ዛኔ ስተትሽ ይገባሻል። በጣም ታሳዝን ልጅ ናት። ምንም እህቴ ብትሆንም በቃ እንደ ሰው ለማሰብ እየሞከርኩ ነው። ስተት እንዳለባትም ራሴን ለማሳመን እየሞከርኩ ነው። ግን በጣም ከባድ ነው። ከባድ እንደሆነ የተረዳሁት ሃይሚ አንቺ ትላንትና ባልሽ ነገር እኔ በጣም በትክክል ከባድ እንደሆነ የተረዳሁት ምን አልሽ መሰለሽ ሃይሚ፣ ቢያንስ እንኳን ጓደኛሞች እንሁን፣ ቢያንስ እንኳን እንደዩ እንገናኝ ይሆናል፣ እንደዩ ወይ ታረግዝልኝ ይሆናል፣ ምን ይታወቃል ምናምን። ማርገዙ ከፈለግሽ እኮ በእጅሽ ነበር አይደል እንዴ? ስንት ቀን አብሬሽ ልደር እያለ ስንት ቀን ከክላስ እያስወጣሽው ታውቂያለሽ። አንቺ ማርገዝ ከፈለግሽ እኮ እሱ አልከለከለሽም አይደል እንዴ? አሁን በዩ ጊዜ ሲሆን ማርገዙ ደስ አለሽ አይደለ? እሱ በአሁኑ ሰዓት ውስጡ ሻክሯል ነው የምልሽ። ምናልባትም ውስጡ ላይ የዩን ፍቅር እያስታወሰ ሊሆን ይችላል፣ ምን ያክል ማስደሰት እንደምትችል ስለሚያውቅ ማለት ነው። ምናልባት አንቺ ማስደሰት አልቻልሽም ይሁን የራስሽ ክብር በልጦብሽም ይሁን ከእሱ ጋር ማደር እንኳን አትፈልጊም፣ የሆነ ነገር አትፈልጊም፣ ፈቃደኛ መሆን አትፈልጊም። የሆነ ቦታ እኔ ስልሽ እንዲህ እኔ አላምንህም ልታረገኝ ነው ምናምን ነው የምትይው። እነዚህ ነገሮች ወንድ ሆኜ ሳስበው ይረብሻሉ። ሃይሚ ግን እነዚህ ነገሮች ላይ ነው ነጥብ የጣልሽው። ምክንያቱም አንድ ወንድ ልጅ የሚፈልገው ነገር ካገኘ ከዛ ሌልን የትም ንቅንቅ እንደማይል ታውቂያለሽ። አንቺ ሴትም ምንም እንደዚህ አይነት ላይፍ ባይኖርሽም ከሰውም ከፊልምም ከአንዳንድ ነገሮችም ተምረሽ እውቀቱ ሎኖ አግኝተሽም ሊሆን ይችላል እና እኔም ከዚህ የበለጠ ብዙም እንትን አይደለም። የእህቴ ነገር ግን ሁላችሁም ከራሷ ላይ ልትወርዱ ይገባል ማለት ነው። እያደረጋችሁት ያለው ነገር እሷ ትታለች፣ በአሁኑ ሰዓት የለችም አጠገባቸው ላይ። ምክንያቱም የራሷ ጊዜ እየጠበቀች ነው። የራሷ የሆነ ሰዓት አለት፣ የራሷ የሆነ እቅድና ፕሮግራም አላት። እኔም ደውዬ አውርቻታለሁ። መሆን ያለበትን ነገር ተነጋግረናል። አታንሳልኝም ነበር፣ እግዚአብሔር ይመስገን ስልክ ማንሳት ጀምራለች፣ አውርተናልና ከአሁን በኋላ እህቴ ላይ ስማችሁ ወይም ደግሞ እህቴ ላይ እጃችሁ የምትጠቁሙ ሰዎች ካላችሁ ችግሩ ከኔ ጋር ነው የሚሆነው። በቃ ኃላፊነቱን እኔ እወስዳለሁ። እቺ ልጅ እንድትረጋጋ ሞክራለሁ። እሺ ብላኛለችም። ከአሁን በኋላ እህቴ ላይ የምታረጉት ጫና ለእናንተ በጣም ከባድ ነው የሚሆንባችሁ። ፈጣሪ የማይወደውም እንደዚህ አይነት ነገር ቢቀርባችሁ ይሻላል። ፍፄ ደግሞ እኔ ፍፄ ላይ ትንሽ ቅር ያለኝ ነገር ምንድን ነው፣ አብረህ ፕሮግራሙን አዘጋጅተህ ስጨርስ ወታ ሃይሚ ጋር ደውለህ ጎትተህ መግባቱ ትልቅ ስህተት ነው። ሀብ መልሰህ ፍፄን የምትወቅስበት ነገር ደግሞ ጭራሽ እንዲያውም እኮ ተባበራት እንጂ አገዛት እንጂ እኮ ምንም ከዩ ጋር ሌላ ነገር ኖሮት አይደለም። ምንም በእንደዚህ አይነት ሁኔታ የሚጠረጠር አይደለም። ለተወሰነ ሰዓት እንኳን ልቡ ላይ ድሮ እየጠፋው የነበር ፍቅራቸውን ብታስታውሰው አሪፍ ነበረ። ከዛ በኋላ ብሩኬ ብሩኬ እንዴት ነው የምታስቡት እናንተ? ብሩኬ እኮ ሰው ነው አይደለ እንዴ? የሚፈልገውን የሚወደውን የሚያስደስተውን ምን አይነት ላይፍ መኖር እንዳለበት ራሱ ያውቃል። አሁን ፍፄም ሁላችሁም ራሱ እንደዚህ እኔ ደስተኛ ሊሆን አይችልም፣ እንደዚህ እንዴት ታደርግለታል? እናንተ ትወስናላችሁ፣ እሱ ጀርባ ላይ እሱ መወሰን አይችልም። እንደዚህ የሰው ህይወት ላይ እጃችን ባንሰድ ጥሩ ነው። በቃ ውስጥ ደስተኛ ካልሆኑ የሆነ የራሱን ደስታ ማግኘት መቻል አለበት። የተሻለ ደስታ የሚሰጠውን እሱ ነው የሚያውቀው። ከእህቴ ጋር ይሁን እያልኩ አይደለም፣ ይህን ስላችሁ ራሱ ያውቃል ነው የምላችሁ። ስለዚህ በዚህ ጉዳይ ሁል ጊዜ እንደምለው ከእህቴ ላይ ውረዱ ነው የምላችሁ። እህቴ የራሷ የሆነ ፕሮግራም የራሷ የሆነ እቅድ አላት። በእቅዷ መሰረት ወደፊት የምታዩት ነገር ነው የሚሆነው። በነገራችን ላይ ግን ብሩኬ በጣም
እንዴ እኛ ምን እናርግ? እሺ እኔ ሴቶችን እኮ እያበላሸብን ነው። ቤት ሰርተህ ትሰጣለህ እንዴ? ቤት እኮ በአሁኑ ሰዓት ስንት ሚሊዮን ብር እንደሆነ ያወጣኸውን ነገር ሳስበው እኔ በቃ እኔ ፍቅረኛ ቢኖረኝ እንዴት ነው አሁን ቤት ሰርቼ ሰርፕራይዝ ማረጋት ምናምን ብዬ እያሰብኩ ነው። ምክንያቱም በቃ እያደረግክ ያለው ነገር አይሆንም። እኔ ኧረ በስመ አብ በቃ ዘረርከን ነው የሚባለው። ሴት እህቶቻችን እንግዲህ እንደዚህ አይነት ባል ይስጣችሁ ብዬ ነው የማስበው። እኔ ግን የለሁበትም። እኔ ማገባ አይመስለኝም። ኧረ የምን ማግባት ነው? ጓደኛ ከያዝኩኝ የመጀመሪያ ጥያቄው አይፎን ነው የሚሆነው። ቤተሰብ አይፎን ግዛልኝ። አይፎን እኔ መጀመሪያ ሊያዝኩም ምን አገባኝ ያንተን አይፎን። ስለዚህ ምልላችሁ ፈልጌ ነው አንዳንዴ መቸኮልም ጥሩ አይደለምና በፍቅራቸው ማይቀና የለምና በዛ ልክ ደግሞ የሚወድህ ሰው እንዳለው የሚጠላ ሰው ስላለ ጥንቃቄ ማድረግ ያስፈልጋል ባይነኝ። እኔ ጥንቃቄ ወሳኝነት አለው። ምናልባት ደግሞ ይህን ረጅም ዓመት የገነባችሁት ፍቅር በዚህ በማይረባ ነገር የእናንተ እንደዚህ መፍረሱ ተገቢ አይደለም። ጥንቃቄ ያስፈልገዋል። እሺ ሜቢ ተሰምቶሽ ሊሆን ይችላል ሀይሚ፣ ግን የሆነ የተወሰነ እንትን ማድረግ ይኖርብሻልና አሁን አንቺ በቃ ልብሽ እየደማ ነው የሚኖረው በዚህ ሰዓት። የራሴን ኑሮ ልኑርበት ነው አይደል ያለሽ። የራስ ኑሮ ከአሁን በኋላ ምንም በቃ አንድ ነገር አንቺ ላይ እንትን አይልም እና ሂድ ሲባል እሺ የሚል ልጅ አሁን በቃ ጭራሽ ቤት ገዝቶ ሰጠሽና ተሰናበተሽ። ከፈለግሽ ሽጪው ምናምን ያለሽ እኮ ከፈለግሽ ሽጪው፣ ከፈለግሽ አግብተሽ ኑርበት ነው ያለሽ። ምን አይነት ስሜት እንዳለው ተረጅ እንግዲህ። ከዛ በኋላ ግን አንቺ እንዴት ነው የምትኖሪው ነው? እንዴት ነው የምትኖሪው? አግብተሽ ወልደሽ የምትኖሪ እንዴት ነው? በጣም ከባድ ነው የሚሆነው። ስለዚህ ምን ልል ፈልጌ ነው፣ ሌሎች እህቶቼ ይህንን ቪዲዮ የምትመለከቱ ከዚህ ትምህርት መውሰድ መቻል አለባችሁ። ረጅም ሰዓት የገነባችሁት ፍቅር በማይረባ ነገር እንትን ላለማለት መሞከር ነው፣ ላለማፍረስ መሞከር ነው። ምክንያቱም ያው ሴጣንን ሊፈትናችሁ ይችላል በማይረባ በሆነ ባልሆነ ነገር። እርግጠኛ ሆነ መወሰን መቻል አለብን። ማያዳግም ውሳኔ ነው ወይ ወሰን ነው ብለን ማሰብ መቻል አለብን እና ይህንን ነው ምላችሁ። በተረፈ የእህቴን ጉዳይ ለእኔ ተውልኝ። እኔ ሰሞኑ ይዤላችሁ የሚመጣ ነገር አለ። ይህንን ደግሞ ማውራት አልፈልግ፣ ወደፊት የምታዩት ነገር ነው የሚሆነው። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ አድርጉት ማለት ነው። ቤተሰብ መሆን የምትፈልጉ ደግሞ ሰብስክራይብ የሚለውን በመጫን ቤተሰብ እንሆን ማለት ነው። ይህንን ቤት ከፍ እናድርገው፣ እናሳድገው። ቀናችሁ ይባረክ። አመሰግናለሁ። መልካም ጊዜ ይሆንላችሁ።